بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته የአላህ ነቢይ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ይህ ኡማ እስካሁን ድረስ ለታላቅ ትውልድ ተነግሯል። ሰሃቦችን እያነጋገረ ነበር። ሁሉንም ነገር ሀብታቸውን፣ ምቾታቸውን፣ ቤተሰባቸውን እና ህይወታቸውን ሁሉንም ለአላህ ውዴታ የሰጡ ሰዎች ትልቁን መስዋዕትነት የከፈሉ እና አሁንም ራሳቸውን እንደምንም ነገር የሚቆጥሩ ሰዎች ነበሩ። ሁሉንም ሰጥተው አሁንም በቂ እንዳልሰሩ ፈሩ። ዛሬ ግን እኔና አንተ በጣም ትንሽ ነው የምንሰራው እና ጀናን እንዳረጋግጠን እንዞራለን። ሁሉንም ነገር አደረጉ እና ብቁ እንዳልሆኑ ተሰምቷቸው ነበር። ምንም ነገር አናደርግም እና መብት ይሰማናል። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ሲያናግራቸው እንዲህ አሉ። ማንኛችሁም በስራችሁ ጀነት አትገቡም። ምንም ለማን እያነጋገረ ነበር? ከምርጦቹ ጋር ይነጋገር ነበር። የዚህ ኡማ ጀግኖች፣ የእስልምና ጀግኖች። እርሱ ግን ከናንተ ስራዎቻችሁ አንዳችሁም ጀነት አትገቡም። ሶሃቦች ደነገጡ። እነሱም እንኳን አንተ የአላህ መልእክተኛ ሆይ። እሳቸውም መለሱ፣ እኔም አላህ በረህመቱ ካላዘነበለኝ በስተቀር። እሱ እንኳን ትልቁ አምላኪ ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩ። ታላቁ መሪ፣ ታላቅ አባት፣ ታላቅ ባል፣ ታላቅ አስተማሪ፣ በዚህች ምድር ላይ የተራመደ ታላቅ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩ እና እንዲያውም እኔም አላህ ካላዘነኝ በቀር አለ እና እዚህ ነን እንደሰራነው እየዞርን። ነቢዩ ሰለላሁ ዐለይሂ ወሰለም ለ500 ዓመታት አላህን ሲያመልክ የነበረውን ሰው ታሪክ ነግረውናል። የ500 ዓመታት ንጹህ ለአምላክ የተሰጠ አምልኮ። በቂያማ ቀን በአላህ ፊት በቆመ ጊዜ አላህ ለመላእክቶች እንዲህ አላቸው፣ ጀነት ውስጥ አስገባው በእዝነቴ። ሰውየው ግን ተቃወመ። እሳቸውም ያ አላህ ሆይ በእዝነትህ፣ እኔ ግን 500 ዓመት አመልክሃለሁ፣ በስራዬ ጀነት መግባት እፈልጋለሁ። አላህም እንዲህ ሲል መለሰ፣ ደህና በስራህ ከሆነ እንመዝናቸው። አላህ ሚዛኑን እንዲወጣ አዘዘ። በአንድ በኩል የ500 ዓመት አምልኮ እና በሌላ በኩል የአላህ ጸጋዎች መካከል አንዱ ብቻ የማየት ስጦታ እና የአንዱ በረከት ከ500 ዓመት አምልኮ በላይ ሆነ። አላህም ለመላእክቱ ወደ ገሃነም ውሰዱት አላቸው። እናም በዚያን ጊዜ ሰውየው ጮኸ፣ የአላህ በእዝነትህ በእዝነትህ። ወንድሞቼ እና እህቶቼ አላህ አይፈልገንም። አየህ ዛሬ ረስተናል። ለማየት እናስባለን። የሚያስፈልገንን ሁሉ ጥንድ አይኖች ናቸው፣ ግን እውነት አይደለም። አይን ያላቸው ሚሊዮኖች አሉ፣ ግን ማየት አይችሉም። ለመስማት እናስባለን። ጆሮ ብቻ እንፈልጋለን፣ ግን ጆሮ ያላቸው በሚሊዮን የሚቆጠሩ አሉ፣ ግን መስማት አይችሉም። እግር ስላለን የምንራመድ ይመስለናል፣ ግን እግር ያላቸው በጣም ብዙ ናቸው እና አንድ እርምጃ መውሰድ አይችሉም። እንድታዩ፣ እንድትሰሙ፣ እንድትራመዱ፣ እንድትተነፍሱ እና እንድትኖሩ የሚፈቅዳችሁ አላህ ብቻ ነው። አላህ አይፈልግህም፣ እሱ አያስፈልገኝም፣ ማንኛችንም አይፈልግም። ይህንን በትክክል ስትረዳ አምልኮህ ቅን ይሆናል። በትህትና ትጸልያለህ፣ ያለ ትዕቢት ታገለግላለህ። ምክንያቱም ታውቃለህ አንተ ባለህበት ምህረቱ ምክንያት ብቻ ነህ። አላህ የነገስታት ንጉስ ምንም ወይም ማንንም አይፈልግም። ዛሬ ሁሉንም ነገር እንፈራለን፣ ኩፋርን፣ ምዕራብን፣ ህጎችን፣ መንግስታትን፣ ጠላቶችን። እኛ ግን ሁሉ ነገር የሚቆጣጠረውን መፍራት እንረሳለን። አላህ ኃያል የሆነው። ይህንን በእርግጠኝነት ማመን አለብዎት። የኖረ የሚኖር ወይም የሚኖር ማንኛውም ሰው፣ ሁሉም ጂን፣ እያንዳንዱ እንስሳ፣ እያንዳንዱ ወፍ፣ እያንዳንዱ አሳ፣ እያንዳንዱ መሬት፣ እያንዳንዱ መንግስት፣ እያንዳንዱ ሰራዊት፣ እያንዳንዱ ትንሽ ዕውቀትና ሀብት፣ እያንዳንዱ ዛፍ፣ እያንዳንዱ የአሸዋ ቅንጣት፣ እያንዳንዱ ኮከብ፣ እያንዳንዱ ፀሐይ፣ እያንዳንዱ ጨረቃ፣ እያንዳንዱ ፕላኔት፣ እያንዳንዱ መልአክ፣ ሁሉም አቅም የላቸውም። ምንም ነገር አይንቀሳቀስም፣ ምንም አይቆምም፣ ምንም አይነሳም፣ ምንም አይወድቅም፣ ምንም አይሰጥም፣ ምንም አይወስድም፣ ምንም አይጠቅምም፣ አይጎዳውም በአላህ ፍቃድ ካልሆነ በስተቀር። የመላእክት ኃያላን እንኳን ጂብሪል፣ ሚካኤል፣ ኢስራፌል፣ ሰማያት ዙፋኑም እንኳን የሚሸከሙትም ጭምር ሁሉም አቅም የላቸውም። ሁሉም ያለ አላህ ሙታን ናቸው። እርሱ ሕያው ነውና። ግን እኔም
በህይወት ነኝ ልትል ትችላለህ። አዎ፣ ግን ህይወታችሁ በእሱ ላይ የተመሰረተ ነው። ህይወቱ በማንም ላይ የተመሰረተ አይደለም። እሱ የመጀመሪያው ነው፣ መጀመሪያ የሌለው። እርሱ የመጨረሻው ነው፣ ማለቂያ የለውም። እሱ ንጉስ ነው፣ እርሱ አላህ ነው እና እርሱን እንፈልጋለን ሁል ጊዜ።